ከመቶ ዓመታት በፊት አንድ ታላቅ ሰው ወደዚች ዓለም ተቀላቀላት። ይህ አስደማሚ ሰው የሰው ልጅ ከውልደቱ እስከ ሞቱ የመኖር ህልውናው በራሱ የእጅ መዳፍ ላይ ነው ይለናል። ይህ ሰው የነገስታትን፣ የጸሐፊዎችን፣ የታዋቂ ሰዎችን የእጅ መዳፍ በሚገባ አንብቧል። በዚህም አላበቃም። ሰውየው ዓለም አቀፋዊ ዝናንም አትርፎለታል። እርሱም በብዕር ስሙ ቺሮ ይባል ነበር። ነገር ግን እውነታው ምንድነው? በዛሬው ቪዲዮአችን ታሪኩንና የተከበረበትን ምስጢር እንመረምራለን። ተከተሉን። ሰላም ውድ የቻናላችን ተከታታዮች፣ ዛሬ በዓለም ላይ ከፍተኛ ዝና ያተረፈውን ቺሮ የተባለውን ሰው እና የእጅ መዳፍን ማንበብ ታሪክን እንመለከታለን። ብዙ ሰዎች የእጅ መዳፋቸው የሰውን ዕድል ይናገራልን ብለው ይጠይቃሉ። ሌሎች ደግሞ ይህ ሁሉ ታሪክ ወይም ተረት ተረት ነው ይላሉ። ከዚህ በፊት አንድ ነገር ግልጽ እናድርግ። ይህ ቪዲዮ የሚቀርበው የቺሮን እና ባህላዊ አስተምህሮቶችን ነው። እነዚህ ሐሳቦች የሰውን የወደፊት ሕይወትን እንደሚተነብዩ የሚያረጋግጥ ሳይንሳዊ ማስረጃ የለውም። ስለዚህ እንደ ታሪክና ባህላዊ ዕውቀት እንመለከተዋለን፣ እንመረምራለን። ቺሮ ትክክለኛ ስሙ ዊሊያም ጆንስ ዋርነር ይባላል። በ1866 በአየርላንድ ተወለደ። በወጣትነቱ ወደ ህንድ ተጉዞ የእጅ መዳፍን ማንበብን፣ የቁጥር ቀመርን፣ ትንተናን እና ሌሎችንም ባህላዊ አስተምህሮቶችን እንደተማረ ተጽፏል። ከዚህ በኋላ ወደ አውሮፓ ተመልሶ በለንደን ስራውን ጀመረ። የዚህን ዘመን ፖለቲከኞች፣ ነጋዴዎች፣ ደራሲዎች፣ ሌሎችም ታዋቂ ሰዎች ወደ እርሱ በመሄድ የእጅ መዳፋቸውን እንዲመለከትላቸው ወይም እንዲያነብላቸው ይጠይቁት ነበር። ቺሮ በመጽሐፎቹ አንድ ዋና ሐሳብ ያቀርባል። የሰው እጅ በተፈጥሮ ልዩ ነው። የመዳፍ መስመሮቻቸውም ከሰው ወደ ሰው ይለያያል። ከዚህ በመነሳት የሰውን ባህሪ እና የህይወት አቅጣጫ ለመተርጎም ሞክረዋል። ይህ የእጅ መዳፍ ማንበብ ሥራ ቀደም ሲል ከሺዎች ዓመታት በፊት በህንድ፣ በቻይና፣ በግሪክ እና በሌሎችም ባህሎች የተለመደ ልማድ ነበር። የሚያምኑበትም ሰዎች የእጅ መዳፍ መስመሮች ስለ ሰው ባህሪ፣ ጤና፣ ስራ፣ ፍቅር እና እድል ፍንጭ ይሰጣል ይሉ ነበረ። የብዙዎቻችን ጥያቄዎች የቺሮ ትምህርቶች ሳይንሳዊ ናቸውን ለሚለው ምላሽ ሊሰጥ ይህን ማስረዳት አስፈላጊ ነው። የቺሮ መጽሐፍቶች በታሪክ በባህላዊ እምነት ታዋቂ ቢሆንም የእጅ መዳፍን መስመሮችን የወደፊት ሕይወትን ወይም የእድልን ሁኔታ የሚያነብስ ቢሆንም በዘመናዊ ሳይንስ አልተረጋገጠም። ስለዚህ መጽሐፉ እንደ ባህላዊ ማጣቀሻ ይታያል እንጂ እንደ ሳይንሳዊ ምርምር ተቆጥሮ አይታይም። በ19ኛው ክፍለ ዘመን መጨረሻ እነዚህ አይነቶች ርዕሶች በአውሮፓ በብዙ ሰዎች ይነበቡ ነበረ። ቺሮም በዚህ ዘርፍ ታዋቂ ለመሆን በቅቶ ነበር። ቺሮ በራሱ መጽሐፍት እንደሚናገረው በወጣትነቱ ወደ ህንድ ተጉዞ ነበር። የጥንታዊ ዕውቀትን መምህራንን እንዳገኘ ገልጸዋል። አያይዞም ጥንታዊ መጽሐፍትን አሳዩኝ፣ እናም ለብዙ ወራትም ስለ እጅ መዳፍ መስመሮች ወይም የጣት ቅርጾች እና የመዳፍ ምልክቶችን አስተማሩኝ ይላል። ቺሮ እንደሚገልጸው መምህራኑ እንዲህ ያሉትን ነገሮችን አስተምረውኛል ይላል። የህይወት መስመርን፣ የልብ መስመርን፣ የአእምሮ መስመርን፣ የእድል መስመርን፣ የእጅ ኮረብታዎችን፣ የጣት ቅርጽን፣ የጥፍር ቅርጽን፣
ከዚያም በብዙ ሰዎች እጅ ላይ በመለማመድ ክህሎቱን እንዳሻሻለ ይናገራል። ስለ ጭሮ ይህን ያህል ካወራን አሁን ወደ ዋናው ሐሳብ እንገባለን። ቻናላችንን ሰብስክራይብ በማድረግ ይተባበሩን። ወደ ዋናው ነጥባችን አሁን እየገባን ነው። የእጅ ጥናት በሁለት ክፍሎች ይከፈላሉ። የመጀመሪያው ቺሮማንሲ ይባላል። ቺሮማንሲ ማለት የመዳፍ መስመሮች ጥናት ማለት ነው። ሁለተኛው ደግሞ ቺሮግኖሚ የሚባለው ነው። ቺሮግኖሚ የሚባለው ደግሞ የጣትና የእጅ ቅርጽ ጥናት ይመለከታል ማለት ነው። የመጀመሪያው ቺሮማንሲ ለሰው ልጆች የበለጠ ቀራቢነት እንዳለው ይገመታል። ይኸውም የተደበቀውና ውስጣዊ የሆነ ችሎታን ወይም ደግሞ ዕጣ ክፍልን አመልካች በመሆኑ ነው ይላሉ። ሁለተኛው ደግሞ የትውልድን የዘርንና አይነተኛ ባህሪን የሚያሳይ ነው ተብሎ ይገመታል። የእጅ ልዩ ልዩ ቅርጾች ከልዩ ልዩ የኑሮ ስልቶች ጋር ያላቸው መጣጣም ሊጤኑ ይገባቸዋል። ፈረሰኛ የአንድን ፈረስ ቁመና በመመልከት ጋላቢ ወይም አጋሰስ መሆኑን ይለያል። ይህን ለማወቅ አንዳችም ጊዜ አይወስድበትም። እንደዚሁም የእጃችን ቅርጽ የሚያጠና ተማሪ የአንድን ሰው የእጅ ቅርጽ ብቻ በመመልከት የዚያን ሰው አይነተኛ ባህሪ ለማወቅ ጊዜ አይወስድበትም። የሰው ሁሉ የማሰብ ኃይሉ ተመሳሳይ ባለመሆኑ አጭርና ወፍራም፣ እጁ የሚመሳሰል ችሎታ አላቸው ብሎ መገመት አይገባም። የእጅ ቅርጾች 7 አይነቶች ናቸው። እነዚህን አንድ ባንድ እንመለከታለን። የመጀመሪያው ተራ ወይም ዝቅተኛ እጅ ወይም ደግሞ ኤሌመንተሪ የምንለው ነው። ሁለተኛው እኩል ጎን ወይም ጠቋሚ ወይም ገባራዊ የምንለው ወይም ደግሞ ስኩዌር የምንለው ቅርጽ ያለው ነው። ሶስተኛው መሰቅሰቂያ ቅርጽ ያለው ነው። አራተኛው አፍቃሪ ጥበብ ወይም ባለቋጠሮ አጸቅ ያለው። አምስተኛው ቅንብባዊ ወይም ጥበበኛ እጅ ወይም ኮኒክ ይሉታል። ስድስተኛው መንፈሳዊ ምስጢራዊ ወይም ጎልዮኛ ይሉታል። ሰባተኛው ድብልቅ ቅርጽ ወይም ሚክስድ የሚባለው አይነት ናቸው። እነዚህን ተራ በተራ እስቲ እንመለከታቸዋለን። አንደኛው ተራ ወይም ዝቅተኛ እጅ። ተራ እጅ የሚባለው በጣም አጭር ነው። ጣቶቹም እንዲሁ አጭርና ፈርጠም ያሉ ናቸው። መዳፉ እንደ ድሪቶ የወፈረና የጣት ጥፍሮቹ የተንሻፈፈና ለአይን ደስ የማይሉ ናቸው። ዶክተር ኬርን የሰውን ገጽታና ቁመና በመመልከት ሁኔታውን ለማወቅ ባደረጉት ጥናት የተራ ሰው የመዳፍ አጥንትና መላው እጁ ከዱር አራዊት ጋር ይመሳሰላል ይላሉ። ከዚህ የምንማረው ሌላ ቁም ነገር መዳፉ ከመላው እጁ ጎልቶ ከታየ ባህሪው ከሰውነት ይልቅ ወደ እንስሳነት የሚያመዝን መሆኑን ያመለክታል ይለናል። ተራ ወይም ዝቅተኛ ቅርጽ ያላቸው እጅ ያላቸው ሰው ተራና ዝቅተኛ አስተሳሰብ አለው ተብሎ ይታሰባል። የአንጎሉም ኃይል ደካማ ነው። እንደተለመደው ከሆነ ብዙውን ጊዜ በመዳፉ ላይ ጥቂት መስመሮች ይታያሉ። እነዚህ የህይወት የልብና የአንጎል የተባሉት መስመሮች የአንጎል መስመር የሚባለው አጭርና ግርድፍድፍ ያለ ይሆናል። አውራ ጣቱ አጭርና ወፍራም ሆኖ ለአመልካች ጣቶቹ የመጀመሪያ አጸቅ ወይም ክርክር አይደርስም። የዚህ ጣት የጫፍ አንጓ አራት ማዕዘን አጭር ሆኖ ወፍራም ላይን ደስ የማይል ነው። የዚህ አይነቱ እጅ የሚያመለክተው ባለ እጁ ደካማ የማሰብ ኃይል አለው ተብሎ ይታሰባል። በጥቅሉ ደነዝና በፍጥነት ነገር የማይገባ ሆኖ ሳለ ከተጎተጎተ ወደ ድንገተኛ የመገንፈል ደረጃ ይደርሳል። እነዚህ ሁሉ እያሉበት የሚከፋው ሰው ግን አይደለም። ሁለተኛው እንደ ባህሪ ከሁሉም ከሰባቱም ጋራ
ከስድስቱ ጋር መዋሃድ የሚችለው ባህሪ ያለው ደግሞ እኩል ጎን ወይም ደግሞ ስኬር ቅርጽ ያላቸው የጣት ቅርጽ ያላቸው አሉና እነሱን እንመለከታለን። ወደ ስድስቱም ባህሪያቶች ያዘነብላልና እኩል ጎን ጠቃሚ ወይም ተግባራዊ በመባል የሚታወቀው የእጅ አይነት የመዳፍ ቅርጽ እንደ ስሙ እኩል ጎን ሆኖ ይታያል። የአምባር መዋያ የሚባለው የእጅ ታችኛው ክፍል ሁለት ማዕዘናት ወይም እኩል ጎን አላቸው። ከጣቶቹ መነሻ ዝቅ ብሎ ያለው የመዳፉ ክፍሎች ከጣቶቹ ጫፍ ጥፍሮቹ እኩል ጎን አላቸው። ጣቶቹ ተጠጋግተው ከጀርባ በኩል ሲያዩት ጠንካራ መሆኑን ያስታውቃል። የዚህ አይነት እጅ ያላቸው ሁሉ በተስተካከለ አንጎል የታደሉ የተግባር ሰዎች ናቸው። ከሰፊው ሰራተኛ ህዝቦች አብዛኛውን ቁጥር ይይዛሉ። እነዚህ መሰረት ያላቸው ቋሚና ወላዋይነት የማይታይባቸው ናቸው። ስልጣንና ህግን የሚያከብሩ ለፍላጎታቸውና ለህልማቸው የሚገዙ አይደሉም። እነዚህ ሰዎች በአፈጻጸማቸው ስርዓትን ስለሚያከብሩ፣ ስርዓትን ስለሚከተሉ ለሁሉም ቦታ አላቸው። ሁሉንም በየቦታው የሚፈጽሙ ናቸው። ይህ ቀጥተኝነትን በቤታቸው ብቻ ሳይሆን በአንጎላቸው ውስጥም ጭምር ይኖራል። ጠበኞች ባይሆኑም በቀላሉ የማያምኑ ግትሮች ናቸው። ለሁሉም በቂ ምክንያት ማግኘት ይፈልጋሉና ምክንያት ያልተገኘለትን ማንኛውም ቲዎሪ ወይም ጽንሰ ሐሳብ የሚጠራጠሩና የማይቀበሉ ናቸው። በአናሳ ደረጃ ላይ የሚገኙ ከሆነ ታጋሾችና ለበላዮቻቸው ታዛዥ፣ በተለይም ድንቅ ተራ ወታደሮችና የበታች ሹማምንትን እንዲሁም የመንግስት ሰራተኛ መሆን ይችላሉ። ፍቅራቸውን የማይገልጹ ቢሆንም በወዳጃቸው ጽኑና ታማኝ ናቸው። ትልቁ ድካማቸው ያጋጠማቸውን ሁሉ በማስረጃ ማረጋገጥ ስለሚፈልጉ ተጨባጭ ማስረጃ ያልተገኘለትን አይቀበሉም። በእጆቻቸው መዳፍ ላይ በአብዛኛው ጊዜ ዋናው መስመሮች ብቻ ይገኛሉ። የአንጎል መስመሮቻቸው የተደላደሉና እጥተኛ ሆነው አጭርን ነው። ይህን በመሰለ እጅ ላይ የአንጎል መስመሩ በትንሹ ዘንበል ቢል ለኪነ ጥበባትና ለፈጠራ ስራዎች ያላቸው ጉጉትና ጽኑ ፍላጎት ያመለክታል። ሶስተኛው መሰቅሰቂያ ቅርጽ ወይም ስፓቱሌት ቅርጽ ያላቸው የምንለው ስፓቱሌት መጠነኛ ስፋት ኖሮት ጠፍጣፋ የሆነ በጉሮሮ ሕክምና ምርመራ ጊዜ ብዙውን ጊዜ እንደምናውቀው ለሕክምና የሚጠቀሙት መሳሪያ አለ። ምላስን ለመጫን የሚረዳ ወይም ቅባት ነክ የሆኑ መድኃኒቶችን በአንድ ጠል ላይ ለማዳረስ ተብሎ ለስላሳ ከእንጨት የተሰራ መሳሪያ ነው። ይህ የእጅ ቅርጽ ያላቸው ሰዎች እንደ ስፓቱሌት ሞላላና ጠፍጣፋ ቅርጽ አላቸው። ጣቶቻቸው ስፓቱሌት ይባላል። በሌላው በኩል ለመሰቅሰቂያ አመቺ ይሆናል ተብሎ የተሰራ መሳሪያ ሊሆን ይችላል። ስፓቱሌት እጅ ሲዳስስ ጥብቅና ጠንካራ ከሆነ እኩል ጎን ከተባለው እጅ ጋር በቀጥታ የሚቃረን የተፈጥሮ ባህሪ እንዳላቸው ያሳያል። ባለ ስፓቱሌት እጅ ከሞላ ጎደል የወላዋይነት አመል የሚታይባቸው፣ ሞኝነት የሚያጠቃቸው፣ በቀላሉ የሚሸበሩና ቁንጥንጥ፣ በሌላ በኩል ደግሞ የኃይል እንቅስቃሴያቸው የተለመደውን አሰራር የማይከተል አሮጌ አዳሽ ሳይሆን አዲስ ነገሮችን የሚፈለስፉ ናቸው። በዚህ የተነሳ የተገለጸው ባህሪ የእነዚህ ሰዎች እጅ የወፎፊዎች ወይም የነጭናጮች እጅ ይባላል። በዚህ አይነት መዳፉ ላይ ቀጥ ያለና የተስተካከለ የአንጎል መስመር ከተገኘ ከዚህ በላይ የተጠቀሰውን ባህሪ እንደሚገቱ ያረጋቸዋል። ተደጋጋሚ እንደሚታየው በዚህ አይነት መዳፍ ላይ የሚኖረው የአንጎል መስመር ረጅም እንኳን ቢሆን ወጣ ገባና ወልጋዳ ነው። ሊዘነጋ የማይገባው ነጥብ የዚህ አይነት እጅ ያላቸው ሰው
ልዩ ባህሪ፣ ለተግባራዊ ያለው ልዩ ፍቅር፣ የተለየ ኃይልና ያለ ተጽዕኖ ለመንቀሳቀስ ያላቸው ጽኑ ፍላጎት ኃይለኛ ነው። ይህ እጅ የፈጠራ እጅ ነው። የመሐንዲስ እጅ ነው። ሰፋፊ የሆኑና ድፍረትን የሚጠይቁ አዲስ እቅዶችን ተግባራዊ የሚያደርግ አዳዲስ ስራዎችን ለማመንጨት ቀዳሚ የሚሆን ሰው እጅ ነው። በማንኛውም የህብረተሰብ ክፍል ውስጥ ቢሆኑ በአንድ መንገድ ወይም በሌላ ልዩ የሆነ ገለልተኝነት ነፃነትን መብቱን ለማረጋገጥ ከፍተኛ ጥረት ያደርጋሉ። የዚህ እጅ ቅርጽ ያላቸው ሰዎች ሁሉ ሐኪም፣ የህግ ባለሙያ፣ ደራሲ፣ የሥነ ፍጥረት ተመራማሪ፣ ሰባኪ፣ ከያንያን፣ የአንድ ሀገር መሪ ሊሆኑ ይችላሉ። ስፓትሌት የሆኑ እጅ ያላቸው ሰው ነባራዊ የሆኑትን ህጎችን ይጥሳሉ። ይህም የተለመደ ሰው ሆኖ ለመታየት ወይም ከተለመደው ውጭ ሆኖ ለመገኘት ሳይሆን የፈጠራና የአስተሳሰብ ነፃነት እንዲሰጠው የከረረ ውስጣዊ ፍላጎት ስላለው ነው። እነዚህ ሰዎች ከዘመናት በፊት ጀምሮ ያለፉትን የሥራ ዱካ የሚከተሉ ሳይሆን በራሳቸው አዳዲስ ነገሮችን እያፈለቁ ለዓለም ሕዝብ የሚያበረክቱ ምሳሌዎች ናቸው። እነዚህ ቀዳሚ የሐሳብ አመንጮች ከጊዜያቸው በፊት የተወለዱ የአዲስ ክስተቶች አብሳሪዎች ሲሆኑ የእነርሱን ሥራ መነሻ በማድረግ ሌሎች ተጠቃሚ ፍሬን ያመርታሉ ወይም ያፈራሉ። ስፓትሌት ቅርጽ ያላቸው እጆች ለስላሳ ከሆኑ ግልፍተኛና የመነጫነጭ ሁኔታ አዘውትሮ ይታይባቸዋል። ምናልባትም በልባቸው ያሰቡትን ሰርተው በተግባር ማሳየት ስለሚሳናቸው ሊሆን ይችላል። አራተኛው ፊሎሶፊክ ወይም አፍቃሪ ጥበብ እጅ ያላቸው ሰዎችን እንመለከታለን። ፊሎሶፊ የሚለው ቃል ከግሪክ ቋንቋ የተወረሰ ሲሆን ፊሎ ማለት ፍቅር ሲሆን ሶፊ ደግሞ ጥበብ ማለት ነው። በአንድ ላይ ሲነበቡ የጥበብ ፍቅር ይሆናል። ጥንት የግሪኩ ስልጣኔ ከፍተኛ ደረጃ ላይ ደርሶ በነበረበት ጊዜ መምህራንና ሊቃውንቶቻቸውን ያጠኑት አንድ ጥናት እንዲህ ይላል። የእጅ አጽቆቻቸው ወይም የጣት አንጓቸው መለያ ጎላ ብለው የሚታዩባቸው ጣቶች ከልሙጡ ይልቅ የማሰላሰል ንቁ የአእምሮ እንዳላቸው የሚታመን ይሆናል ይላሉ። ንቁ አእምሮ እንዳላቸው ደርሰውበታል። እነዚህ እጆች በቀላሉ የሚለዩ ናቸው። በዳፎቻቸው ረጅምና ማዕዘን ያላቸው ጣቶች ረጃጅምና አጽቆቻቸው ከመዳበራቸው የተነሳ ጎልተው የሚታዩ የጣት ጥፍሮቻቸው ረጃጅም ናቸው። የዚህ አይነት የእጅ ቅርጽ ላላቸው ሰዎች ዓለማዊ ንብረት ማካበት አስቸጋሪ ይሆንባቸዋል። ነገር ግን ዕውቀትን የሚሰበስቡ ጥበበኛ ናቸው። የፊሎሶፊ ቅርጽ ያላቸው እጆች ጠለቅ አድርገው የሚያስቡ፣ በምርምር መስኮቻቸው ያለማቋረጥና ያለማሰላሰል የሚማሩ ናቸው። ከነዚህ መካከል ከታሪክና የጥንት ቋንቋዎችን ተመራማሪዎች፣ የሃይማኖት ሊቃውንት፣ የፍልስፍና ጠበብት፣ የከፍተኛ ትምህርት ተቋማት ፕሮፌሰሮች፣ ጥልቀት ያላቸው የሥነ ጽሑፍ ባለቤቶች፣ አጠቃላይ ታላቅ የቲዎሪ ምሁር ይገኙባቸዋል። የተዛባውን አስተሳሰብ የሚያስተካክሉ ናቸው። ከሚጨበጡና ከሚታዩ የበለጠ የማይዳሰሱ የማይታዩ በምጣኔ ሀብት ሚዛን ላይ ሊቀመጡ የማይችሉ በዓይነ ሕሊና ብቻ የሚታዩ ቁም ነገረኛ እንዳሉ የሚያስረዱ ናቸው። የዚህ አይነት እጆች በዓለማችን ላይ በታላላቅ ቀሳውስትና ሰባኪያን ለምርምር ሊቃውንትን ለዩኒቨርሲቲ መምህራን የተሰጡ ሲሆኑ በየትኛውም ሀገር በማንኛውም የህብረተሰብ ክፍል ውስጥ ይገኛሉ። በአብዛኛው በምስራቅ ሀገሮች የሚገኙ ሲሆኑ ህንድና ሩቅ ምስራቅ ለፍልስፍና ለማንኛውም የጭንቅላት ሥራ አመቺ በመሆኑ የእነዚህ ሀገራት ይህን የመሳሰሉ እጆች በብዛት ይታያሉ። በአሜሪካን፣ በእንግሊዝ ሀገራትና የተቀሩት የአውሮፓ ሀገራት ፊሎሶፈሮቹ
ወይም አፍቃሪ ጥበብ ቅርጽ ያላቸው እጆች የነበራቸው እንደነ አብርሃም ሊንከን፣ ሎንግፌሎ፣ ኤመርሰን፣ ሼሊ እንዲሁም ካርዲናል ሚኒንግ እና እንደ ሊቀ ጳጳሳት ሊዮ 13ኛ የመሳሰሉት ይገኙበታል። ፊሎሶፊክስ ወይም አፍቃሪ ጥበብ ቅርጽ ያላቸው እጆች ያላቸው ሰዎች ባህሪ ሲገመገም ዝምተኛ፣ ምስጢራዊ፣ ጥልቅ፣ ተመራማሪዎች፣ በአነጋገሮቻቸውና በአፈጻጸማቸው ጥንቁቅ ናቸው። እንደነዚህ ያሉ ሰዎች በግልጽ ለማወቅ ወይም ለመቅረብ ያስቸግራሉ። ብልግናንና ረብ የለሽ ንግግሮችን ፈጥነው ስሜታቸውን ስለሚነካው ይሸማቀቃሉ። የዚህ መዳፍ ያላቸው ግለሰቦች ለመታወቅ፣ ለመመስገን ወይም ለመደነቅ ያላቸው ፍላጎት እጅግ አናሳ ነው። ፍላጎታቸው ውስጣዊ እርካታ ነው። ፍላጎታቸው ለሚሰሩት ስራ ስኬትና ውጤት ለሰው ልጆች የሚሰጠውን ጥቅም ማየት ላይ ነው። አምስተኛው ኮኒክ ወይም ቅንብባዊ እጅ ቅርጽ ያላቸው ናቸው። ኮኒክ እጅ ቅንብባዊ ይባላል። የተባለበትም ምክንያት ከታችኛዎቹ የጣት አንጓዎች ወፈር ብለው ጫፎቻቸው ላይ የሚቀጥኑ የአሻንጉሊት ቅርጽ ያላቸው ውብ የሆኑ ጣቶች ስለሆኑ ነው። የዚህ አይነት የእጅ ቅርጽ ያላቸው ሰዎች መልክና አለባበሳቸው በጥቅሉም ውብ የኪነ ጥበብ ስራዎችን የሚያፈቅሩ ሆነው ነገር ግን አድናቂዎች የሆኑ እንጂ ብዙ ጊዜ የመፍጠር ችሎታ ወይም የመስራት ተፈጥሯዊ ስጦታ የማይኖራቸው ይሆናሉ ማለት ነው። እንደ ስዕል፣ ንድፍ፣ ሙዚቃንና የሥነ ጽሑፍ ስራን ለመስራት ቢሞክሩም በጊዜያዊ ስሜት ግፊት በመሆኑ መጀመር እንጂ መጨረስን አያውቁበትም። እነዚህ ሰዎች ሰፊና ብሩህ ሐሳብ ስላላቸው ከሁሉም እየነካኩ ከመተው በስተቀር ከጫፍ የመድረስ ሥራ የላቸውም። ምናልባትም የአንጎል መስመራቸው ቀናና ወሳኝ በሆነ መልኩ በመዳፋቸው ላይ ከታየ ሁኔታው የተለየ ሊሆን ይችላል። የዚህ አይነት እጅ ብዙውን ጊዜ ክብ፣ ሞላ ያለና ለስላሳ ነው። ነገር ግን ሲዳስሱት በተፈጥሮው ብቅ ያለ ከሆነ ከለስላሳው የተሻለ የስኬታማነት ተስፋ የሚሰጥ ነው። ኮኒክ የሆነ እጅ ያላቸው ሰዎች ለጓደኝነት በተለይም ለእንግዳ ተስማሚ ናቸው። ብልጭልጭ ነገሮችን ከሚያበዙት የመደሰት ቦታዎችን በመገኘት ዳንስን፣ ግብዣን ይወዳሉ። አንደበተ ርቱዕ ናቸው። በማንኛውም አርዕስት መናገር የሚችሉ ሆነው መሰረት ያለው ዕውቀት ግን የላቸውም። ለዛ ያለው ንግግርና ደስ የሚያሰኝ ጨዋታ ቢያውቁም ጥልቅ የሆነ የተግባር ሙያ የላቸውም። በምክንያት ፋንታ በስሜት ከዕውቀት ይልቅ በደመ ነፍስ መንቀሳቀስን ይወዳሉ። ደካማ ጎናቸው በቀልጣፋ አነጋገራቸው ስለሚሸፍኑት ከጓደኞቻቸው መካከል ከጠፉ ስብስቡ ሕይወት ያጣል። ፍቅርን በተመለከተ በቀላሉ ስሜታቸው ይነካል። ይሁንና ስልቹና ተለዋዋጭ በመሆናቸው ከአንድ ሰው ጋር መቆየት ይሳናቸዋል። በቀላሉ የሚናደዱ ብስጩዎች ሲሆኑ ንዴታቸው ግን ለአጭር ጊዜ ነው። ያሰቡትን በችኮላ ይናገራሉ። ሀኬተኛ፣ ልግምተኛ፣ ደስታን እጅግ አድርገው የሚያፈቅሩ በመሆናቸው በንዴት መንፈስ ለምንም ያህል ጊዜ መቆየት አይችሉም። የግል ደስታቸውን የሚቀንስ ነገር ንፉግ ቢሆኑም ብዙውን ጊዜ በስሜታቸው ለሚንቀሳቀሱ ገንዘብን በተመለከተ የስጦታ እጃቸውን አዘውትረው ይዘረጋሉ። ጥቃቅን ክስተቶች የእነሱን ስሜት ክፉኛ ይቀንሰዋል። በትንሽ ይደሰታሉ፣ በትንሽም ይበሳጫሉ፣ ያዝናሉ። ቀለማ ቀለም፣ ሙዚቃ፣ የአነጋገር ቅልጥፍና፣ እንባ፣ ደስታ፣ ሐዘን ከሌሎች ይልቅ በቀላሉ ያታልላቸዋል። ስድስተኛው ሳይኪክ ወይም መንፈሳዊ የምንለው የእጅ መዳፍ ያላቸው ናቸው። ለዓይን እጅግ በጣም የሚያምር ነገር ግን ለምድራዊ ኑሮ ያልታደሉ ሳይኪክ ወይም መንፈሳዊ ምስጢራዊ ሐሳባቸውን
የተባሉ የእጅ አይነት ያላቸው ሰዎች ናቸው። የዚህ አይነት የእጅ ቅርጽ ወይም መዳፍ ያላቸው ሰዎች ጠበብ፣ ጣቶቻቸው ደግሞ ወፈር ብለው ይጀምሩና ወደ ጫፎቻቸው ላይ ጠበብ ይላሉ። የጣት ጥፍሮቻቸው የሾሉ ናቸው። ለስላሴውና ውበቱ አቅም እንደሚሳነውና ለሥራ የተፈጠረ አለመሆኑን ያስገነዝባል። ሻካራውን ዓለም ወይም ሻካራው የሆነውን ዓለማዊ ኑሮ መቋቋም እጅግ አድርጎ ያስቸግራቸዋል። እነዚህ መንፈሳዊያን ሐሳቦች የህልም ኑሮ ከመኖራቸው በስተጀርባ ጠባይ መልካም፣ በቀላል የማይበሳጩ ምስጢር ጠባቂ ታማኞች ናቸው። የዋህነት ስለሚሰማቸው ወይም ስለሚያጠቃቸው አመፀኞች በቀላሉ ሊያጠፏቸው ይችላሉ። መነገድ ወይም ሌሎች መሰል ተግባራትን፣ ዓለማዊ ሥራዎችን ማካሄድ ይሳናቸዋል። ሌሎች በቀላሉ የማያሳምኗቸው፣ በማይሳካ ፍቅር የማይጠመዱ፣ ከገቡበት ማጥ የሚያወጣቸውን ሞት ብቻ ነው። ባዕድና የሩቅ የሆነ ሰው ይቅርና የቅርብ ወዳጆቻቸው እንኳን የማይረዷቸው በብቸኝነት የሚጎዱ ናቸው። ሰባተኛ የመጨረሻው ድብልቅ ቅርጽ ያላቸው እንመለከታለን። ድብልቅ ቅርጽ ያላቸው እጅ ቀደም ብሎ ከገለጽናቸው የእጅ አይነቶች የሁለቱን ወይም የብዙሃኑን ቅርጽ ደባልቆ የያዘ ሲሆን ድብልቅ ብለን እንጠራዋለን። የዚህ እጅ ባለቤቶች ዓላማቸው ከመለዋወጣቸው በስተቀር የዚህን አይነት እጅ ያላቸው ሰዎች ሁለገብና ብልሆች ናቸው። ከሰውና ከአካባቢ ሁኔታ ጋር በቀላሉ የሚግባቡና የሚዋሃዱ፣ ማንኛውንም የሚሰጣቸውን ሥራ ለማከናወን ችሎታ ያላቸው ናቸው። በእጃቸው ላይ የሚታየው የአንጎል መስመር ረጅምና ወደ ጎን ቀጥ ያለ ከሆነ እንደ ማንኛውም ሰው የእነርሱም ዓላማ ስኬታማ ሊሆን ይችላል። ቀደም ሲል እንደተመለከተው የዚህ አይነት ቅርጽ ያለው እጅ ያላቸው ሰዎች በቀላሉ ከአካባቢ ሁኔታ ጋር የሚዋሃዱ ሲሆኑ የዕድል ከፍታና ዝቅታ እንደሌላው አይሰማቸውም። ማንኛውም የሥራ ጠባይ ለነሱ ከባድ አይሆንባቸውም። በሕይወታቸው በሚከሰት መለዋወጥ እጅግ አድርገው የሚደሰቱ ከመሆናቸው የተነሳ በኑሮ ከፍታና ዝቅታ ተበሳጭተው ሕይወታቸውን የሚያጠፉ አይደሉም። ስብጥር ቅርጽ ያለው እጅ ያላቸው ሰዎች የዕድልና የፀሐይ መስመሮቻቸው በግልጽ ይታያሉ። እነዚህ ሰዎች በዕድል የሚያምኑ መሆናቸውን የሚያመለክት ነው። ብዙ ጊዜ እንደታየው የተገለጸው የእጅ አይነት ያላቸው በሕይወታቸውና በገንዘባቸው ቁማር የሚጫወቱ ሱሰኛ ናቸው። በተለይም ሶስተኛው ጣት ወይም የቀለበት ጣት ከመጀመሪያው ከአመልካች ጣት ረዘም ብሎ የታየ እንደሆነ ከዚህ በላይ የተመለከተው የተባባሰ ሊሆን ይችላል። ውድ ቤተሰቦቻችን ይህ የልቀት መንገዳችን ነው። ለዛሬ የነበረንን አጠቃላይ የሰራንባቸውን የጣት ቅርጾችን የተመለከትነውን በዚህ ስናጠቃልል በቀጣይ የአውራ ጣትን ሚስጥርና የአውራ ጣትን ትልቁን ተስጦ ምን ይመስላል የሚለው በሰፊው እንመለከታለን። ይህንን ቀጣዩ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግን፣ ላይክ እና ሼር ሌሎችን እንዲደርስ ማድረጋችሁን እንዳይረሳ። ለዛሬ ነበረን በዚህ እንቋጫለን። ሰላም ሁኑልኝ። ሰላማችሁ ይብዛ።